እኛ ሁላችንም ኃጢያተኛ ሆነን ለሰራነው ኃጢያት ክርስቶስ ዋጋ ከከፈለ በቀራንዮ መስቀል ላይ ደሙን ካፈሰሰ ስለዚህ ዛሬ ነፃ ነን ወይስ አይደለንም? በግልጽ ይመልሱልን። ይሄ ዋጋ ተከፍሏል። ዋጋው ተከፍሎ ከሆነ ነፃ ነን ወይ? አዎ ነፃ ናችሁ ካሉን እንደፈለግን መሆን እንችላለን ማለት ነው። የህግ ባሪያ አይደለንም። ከዚህ በኋላ ይሄን ኃጢያት አትስራ ሐራም ነው፣ ይሄን ጽድቅ ስራ ጌታ አዘዋል፣ አይመለከተኝም። ለምን አይመለከትም ይሉኛል። ምን እንዳይመጣ ኃጢያቱን ብሰራ ወይ የታዘዝኩትን እንቢ ብዬ ብተው ምን እንዳይመጣ ነገ በእግዚአብሔር ፊት ትከሰሳለህ፣ ኃጢያተኛ ነህ ተብሎ ይፈረድብሃል ይለኛል። የተከፈለው ዋጋስ ከ2000 ዓመት በፊት ዋጋ ተከፍሎልሃል አላላችሁኝም? ይሄ ዋጋ ሙሉ ነው ወይስ ጎዶሎ ክፍያ ነው? ሙሉ ክፍያ ነው። ለሙሉ ኃጢያትህ ደሙን ያፈሰሰ ሙሉ ዋጋ የከፈለ አለ ካሉ እንደፈለኩ መሆን አለብኛ። እንደፈለኩ መሆን ካልቻልኩኝ ክፍያው ትርጉሙ ምንድነው? ትርጉሙን ማወቅ ፈልጋለሁ። ለዘንድሮ ለ2015 ልጄን ሳስመዘግበው እስከ ሰኔ ወር ድረስ ብዬ የ10 ወር ሙሉውን የጄ ትምህርት የተከፈልኩኝ። ታራ ወር በደረሰ ቁጥር ልጄን ሃይደር እየመጡ ክላስ ውስጥ ወር ደርሷል ደሞዝ ክፈል ይሉታል እንዴ? አይሉትም። በቃ ሙሉ ክፍያ ተከፍሏል። የመማር መብቱ የተጠበቀ ነው። እኔ ሳዲቅ ለሙሉ ኃጢያቴ እስከሞት ድረስ ለምሰራው ከ2000 ዓመት በፊት እውነት ደም ፈሶልኝ ዋጋ ከተከፈለልኝ ዛሬ ኃጢያት ላይ አትውደቅ ምባለው ለምንድን ነው? አይ ከወደክ ትጠየቃለህ አባላለሁ። በምን ነው የምትጠየቀው? በኃጢያት። ለዚህ ኃጢያት ዋጋ አልተከፈለም? አዎ ካሉኝ የፈሰሰው ደም ታዲያ ምንድነው ትርጉሙ? ለየትኛው ነው? አይ ተከፍሏል ካሉኝ ደግሞ ነፃ ልሁና ክፍያውን እያመሰገንኩኝ ልኑር። ካልሆነ ደግሞ ወይ ክፍያው ፓርሻል ነው፣ የተወሰነው ተከፍሎልሃል፣ የተወሰነውን አንተ ተወጣው ይበሉኝ። አለበዛ ሰው እንዴት ነው የሚረዳው? እሱ ግን የዋህ ይመስልና ልክ መልስ እንዳለው ሰው ክርስቶስ ላንተ ኃጢያት እኮ ሞቷል ማለት አንተ እንደፈለክ ስራ ማለት እኮ አይደለም ይላል። እኔ እንደፈለኩ ስራ ማለት አይደለም ወይ ነው አላልኩም። ለኃጢያቴ ዋጋ ከተከፈለ ዋጋ ያልተከፈለለት ኃጢያት አለብኝ ወይ ነው አሁን የምጠይቀው። ያልተከፈለ ኃጢያት ካለ እኔ ደግሞ ልክፈላ እሱን። እሺ አይ ለሙሉ ኃጢያት ነው ከተባልኩ ደግሞ ስለዚህ ከዚህ በኋላ ዋጋ ያልተከፈለበት ኃጢያት ስለሌለ እንደፈለኩ በሰራ ልጠየቅ አይገባም። አለበዛ ምንድነው ኮምፕሊኬትድ ነው ጉዳዩ። ግን እነሱም ዛሬም የህግ ባሪያ ናቸው። ዝሙት ይፈቀዳል ወይ? መዋሸት ይፈቀዳል ወይ? መስከር ይፈቀዳል ወይ? መስረቅ ይፈቀዳል ወይ ብትሉ በፍጹም አዋይሏችሁ። እግዚአብሔር ይጠላዋል፣ ኃጢያት ነው። ሰሪውም ንስሐ ካልገባ ይጠየቃል ይላሉ። ከጥያቄ የሚያድነው ንስሐው ነው እንዴ? አዎ ንስሐው ካዳነው ደሙ ምንድነው? አልገባንም ወይስ ሌላ ማናቀውኛ ሌላ ለሁለተኛ ኃጢያት የተከፈለ ነው? እኛ የምናውቀው ኃጢያት ሲባል ከእግዚአብሔር ህግ መውጣት ሲባል ዝሙት፣ አስካሪ መጠጥ መጠጣት፣ መዋሸት፣ መስረቅ፣ በሰው ላይ እርምጃ መውሰድ የመሳሰሉ ናቸው በተጨባጭ ዓለም የሚታዩ። ከ2000 ዓመት በፊት ቀራንዮ መስቀል ላይ የፈሰሰው ደም ለነዚህ ኃጢያቶች ነው ወይስ አይደለም? ዛሬ ዓለም ላይ ለምናያቸው ለነሱ አይደለም ከተባለ እሺ ማን ነው የሚያድነን? አይ ከአዳም ለወረስከው ብቻ ነው እንጂ ራስ ለሰራው አይደለም። ለውርሱ ነው የተከፈለው ከተባለ ውርሱን መጀመሪያም ሶርስ አላቀውም ሲከፈልም አላውቀውም። የሌለ ፊልም ነው የሚመስለኝ። እንደ ተጨባጭ እንደ ስሜቴ ግን ዛሬ ለምሰራው ማን ነው የሚከፍልልኝ? አይ ለምትሰራውም ጭምር ተከፍሏል ከተባለ ደግሞ ክፍያው ትርጉም እንዲኖረው ነፃነቴ ይታወጅልኝ። በቃ ይሄን ነው የምፈልገው። ነፃ መሆኔ ማወቅ ፈልጋለሁ። ለምን ዋጋ ተከፍሏል?